እነዚህ ስግብግብ ሰዎች ክረምት ወቅት ጎልፍ ለመጫወት ሲሉ በረዶን አቅልጦ ሳሩ ደግሞ ሁልጊዜ አረንጓዴ ሆኖ እንዲቆይ የሚያደርግ አደገኛ ኬሚካል ይጠቀማሉ። ነገር ግን ይህ ኬሚካል ወደ መጠጥ ውሃ ውስጥ ተቀላቅሎ በመግባት መላውን ከተማ ወደ አስፈሪ ዞምቢነት ይቀይራል። በዚህ መሃል እናቱ ወደ ዞምቢነት የተቀየረችው የ15 ዓመቱ አንድሬ የተባለው ታዳጊ ሕፃን እህቱን ይዞ ከነዚህ ፍጥረታት ለማምለጥ የሚያደርገውን ትግል የሚያሳይ ብሬን ፍሪዝ የተሰኘ ምርጥ ፊልም ይዤላችሁ መጥቻለሁ። እናንተም በቅንነት ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ፊልሙ ሲጀምር ፒኮክ አይላንድ በተባለች ባለሀብቶች ብቻ በሚኖሩበት ደሴት ላይ የሚገኝ አንድ ዝነኛ የጎልፍ ክለብ በክረምት ወቅት በረዶን አቅልጦ ሳሩ ደግሞ ሁልጊዜ አረንጓዴ ሆኖ እንዲቆይና ጽዱ እንዲሆን ባዮፕላዝም የተሰኘ አረንጓዴ እጅግ አደገኛ ኬሚካል መዳበሪያ ሜዳው ላይ ይረጫሉ። ታዲያ ይህ ኬሚካልን በረዶን በፍጥነት አቅልጦ ሳሩ ደግሞ ሁልጊዜ አረንጓዴ ሆኖ እንዲቆይ ያደርጋል። ነገር ግን ያልተረዱት ነገር ቢኖር ይህ አደገኛ ኬሚካል ወደ መሬት ውስጥ ዘልቆ በመግባት የደሴቲቱን ንጹህ ውሃ መጠጥ ሙሉ በሙሉ ይበክለዋል። ውሃውን የጠጡት ሰዎች ደግሞ ወደ ዞምቢነት ይቀየራሉ። በዚህ መሃል አንድሬ የተባለ የ15 ዓመት ታዳጊ ሕፃን እህቱን ይዞ ከነዚህ አስፈሪ ዞምቢዎች ለማምለጥ እናም ከደሴቲቱ ለማውጣት የሚያደርገውን ትግል እንመለከታለን። አንድሬ የተባለው የ15 ዓመቱ ታዳጊ በዚህ ደሴት ላይ ከእናቱ እና ከ1 ዓመት ሕፃን እህቱ ጋር ይኖራል። በተመሳሳይ ዳን በዚህ በሀብታሞች ደሴት ላይ ረጅም ዓመታት በጥበቃ ስራ እየሰራ ይገኛል። ዳንም እንደነዚህ አይነት ስግብግብ ባለሀብቶች ሳይሆን ይልቁንም ሕግ አክባሪ፣ ጠንካራ እና ሁሉንም የደሴቱን ሚስጥራዊ መንገዶች ጠንቅቆ የሚያውቁ ሰው ነው። ዳንም በጣም የሚወዳት ፓትሪሻ የምትባል ሴት ልጅ አለው። ፓትሪሻም በዚህ ደሴት ላይ ትሰራለች። የኩባንያው ዋና ስራ አስፈጻሚ ሚሼል እና ማርሴል፣ እነዚህ ሰዎችም የደሴቱ ከፍተኛ የጎልፍ ክለብ ባለቤቶች ሲሆኑ ብቸኛው ዓላማቸውም ሀብታም ደንበኞችን ማፍራትና ገንዘብ መሰብሰብ ብቻ ነው። በክረምት ወቅት በሚጥለው በረዶ ምክንያት ጎልፍ መጫወት ባለመቻሉ ደንበኞቻቸው እንዳይቀንሱባቸው በመፍራት ያንን አደገኛ ኬሚካል ይጠቀማሉ። ኬሚካሉን በመጠጥ ውሃ ውስጥ ገብቶ ሰዎችን በመምረዝ አይናቸው ወደ አረንጓዴ ይቀየራል። በዚህ መሃል ዣክ የተባለ የሬዲዮ ፕሮግራም አዘጋጅ የተመረዘውን ውሃ ጠጥቶ ወደ ሱፐርማርኬት ሄዶ አንዳንድ ፍራፍሬዎችን ገዝቶ ወደ ቤት ሲመለስ ጥርሶቹ ወደ አረንጓዴ እየተለወጡ እንደሆነ ይመለከታል። ከዚያም ሚስቱ ወዳለችበት መታጠቢያ ክፍል በመሄድ ይነክሳታል። ሴትዮዋም አይኗ ፈጦ ወደ አረንጓዴነት ይቀየራል። ዣክም እዛው አጠገቧ ይቀመጣል። ሚሼል እና ሰዎቹም ወደ ዋናው ህንፃ ሲመለሱ በአካባቢው ማንንም ሰው አለማየታቸው ያስገርማቸዋል። በህንፃ ውስጥ የነበሩ ሰዎች እየሮጡ ይወጣሉ። ቀጥሎም አንድ ውሻ በቫይረሱ ተነክሶ ነበርና በከፍተኛ ፍጥነት እየሮጠ ዘሎ ይነክሳታል። ነገር ግን ተጨማሪ ዞምቢዎች ወደ እነሱ ይመጣሉ። የሚሼል ባለቤትም እዛው የተለወጠች ማርሴል እና ሚሼል እየሮጡ ወደ ህንፃው ይገባሉ። ገብተውም በሩን ይዘጉታል። ይሁን እንጂ ውሻው ሾልኮ በመግባት የማርሴልን እግር ይነክሰዋል። ተጨማሪ ዞምቢዎችም ሊያጠቃቸው ሲመጡ ማርሴ ደግሞ ተቀይሮ ነበር። ሚሼልም እየሮጠ ይደበቃል። ወደ ዳን ስንመለስ አንዲት ሴትዮ ስልክ ተደወለለትና ሴትዮዋም ከጎረቤታቸው ውስጥ እንግዳና አስፈሪ ድምጾችን እየሰማች እንደሆነ ትነግረዋለች። ዳንም ወደ ቤቷ ሲሄድ ሴትዮዋም ወደ ዞምቢነት ተቀይራ ነበርና እሱን ማሳደድ ትጀምራለች። ዳንም በፍጥነት ወደ መኪና ውስጥ ሲገባ ተጨማሪ ዞምቢዎችም መኪናውን ሲቀቡት ዳንም ለልጁ ለፓትሪሻ ይደውላል። ነገር ግን ዞምቢዎቹ እሷ ጋርም ነበሩና ስልኩን ማንሳት አልቻለችም። አንድሬ የተባለው የ15 ዓመቱ ታዳጊ ደግሞ የእህቱ የአኒን ወተት ለማዘጋጀት የቧንቧ ውሃ ሊጠቀም ሲል እናቱ የህፃኗን ደህንነት ለመጠበቅ የታሸገ ውሃ እንዲጠቀም ትነግረዋለች። ብዙም ሳይቆይ እናትየው ያዞሯታል። ከጥቂት ቆይታዎች በኋላ እናትየው ወደ ዞምቢነት ተቀይራ አንድሬን ማጥቃት ትጀምራለች። ልትነክሰውም እቤቱ ስታሯረጠው አንድሬ ወደ ውጭ ሲወጣ ተከትላው ስትሄድ በመሃል መኪና ይገጫታል። ነገር ግን ምንም ነገር አልሆነችም። የገጫትም ዳን ነበርና 911 ላይ ደውሎ እንዳልተሳካለትና ወደ ቤት ገብቶ እንዲደበቅ ይነግረዋል። ተጨማሪ ዞምቢዎችም እየመጡ አንድሬም እናቱን ብቻዋን መተው ስላልፈለገ ወደ ቤት ውስጥ ካስገባት በኋላም በሩን ይቆልፈዋል። በመቀጠልም 911 ላይ ለመደወል ቢሞክርም ደሴቲቱ ላይ ያለውን የተቀዳውን ቪዲዮ ይመለከታል። ደሴቲቱን ከዋናው መሬት ጋር የሚያገናኘው ድልድይ ላይ ከከተማው የመጡት ፖሊሶች በሮቹን ዘግተው ማንም ሰው መውጣትም ሆነ መግባት እንደማይችል ያደርጋሉ። ወደና አንድሬ ስንመለስ እናትየው የገዛ ልጇን ለማጥቃት ስትሞክር አንድሬ ደግሞ መታጠቢያ ክፍል ውስጥ ይቆልፍባታል። ህፃኗ አኒ ማልቀስ ስትጀምር በዚህ ምክንያት ከታች ያሉት ዞምቢዎች እንዲመጡ ያደርጋል። በዚህ ሰዓትም የአንድሬ ድመት በቀዳዳ በኩል ወደ ውስጥ ትገባለች። አንዱም ዞምቢ በዛች ቀዳዳ በኩል የአንድሬን እግር ይዘዋል። አንድሬም እንደምንም እግሩን ካስለቀቀ በኋላ ያመልጣል። ፓትሪሻም በጋራጅ ውስጥ ተደብቃ እናያታለን። ዳንም ወደ ቦታው ሲደርስ ከቤት ውጭ ብዙ ዞምቢዎችን ይመለከታል። ዞምቢዎችንም እየተፋለመ በዚህ ቅጽበት ፖሊሶቹም ድልድዩን ከዘጉት በኋላ ቦታውን በቦምብ ያጋዩታል። በማግስቱ ጠዋት የአኒ ሞግዚት ወደ ስራዋ ለመመለስ በድልድዩ በኩል ታስባለች። ነገር ግን ድልድዩ ፈርሷል። ይህ በእንዲህ እንዳለ አንድሬም ዞምቢዎቹን በመስኮት በኩል እየቀረጸ የህዝብ ደህንነት ሚኒስትሩ የሰጡትን ጋዜጣዊ መግለጫ ይመለከታል። ሚኒስትሩም ችግሩን ለመረዳት የግድ ድልድዩን ማፍረስ እንዳለባቸው ይናገራል። በዚህ መሃልም የአንድሬ ስልክ ባትሪው ያልቃል። ቀጥሎም እናቱን ለማየት ወደ መታጠቢያ ክፍል ሲሄድ እናትየው ህፃኗን ለመንከስ ስትሞክር ተመልክቶ አረንጓዴውን ተክል ይዞ እንድትከተለው ያደርጋል። ቤተሰብ እዚህ ጋር አንድ አስገራሚ ነገር ልንገራችሁ። የተለያዩ የዞምቢ ፊልሞች ላይ ከተመለከታችሁ ዞምቢዎቹ ሰውን አሳደው ሲበሉ ነበር የምትመለከቱት። በዚህ ፊልም ላይ ግን ዞምቢዎቹ ሰውን አይበሉም። ምክንያት ከተባለ ሰዎቹ የተለከፉት በዚህ እጽዋት ማዳበሪያ ኬሚካል በመሆኑ ወደ ዞምቢነት ሲቀየሩ የሚፈልጉት የሰውን ስጋ ሳይሆን ልክ እንደ እጽዋት የፀሐይ ብርሃንና ውሃ ነው። ሰዎቹን የሚያጠቁትና የሚነክሷቸው ዋነኛ ምክንያታቸውም ወደ እጽዋት
በሊታ ዞምቢነት ለመቀየር ብቻ ነበር። ይህ በአይነቱ ለየት ያለ የዞምቢ ፊልም ከተመቻችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። እስቲ ወደ አንድሬ እንመለስ። በመጨረሻም ወደ ሳሎኑ ሲደርሱ በድንገት የአንድሬ እናት ከቴሌቪዥን ማቆሚያ እንጨት ጋር ተጋጭታ ቴሌቪዥኑም ወድቆባት ጭንቅላቷን ደፍጭጮ ይገላታል። አንድሬም በጣም እያዘነ አስክሬኗን ወደ መጸዳጃ ክፍል ይወስዳል። አንድሬም መሰላሉን ተጠቅሞ ከውጭ ያለው ሁኔታ ሲመለከት ዞምቢዎቹ ከደጁ ቆመው እንደሆነ ያያል። ህፃኗን ደብቆ የጎልፍ መጫወቻውን ይዞ በሩን ይከፍትላቸዋል። ከዚያም ድመቷን እንዲመለከቱ አድርጎ እሱ ደግሞ ሸውዷቸው ያመልጣል። አንድሬም ዞምቢዎቹ እንዳያሳድዱት ወደ ግሮሰሪ መሸጫ ሱቅ በፍጥነት ይሮጣል። ነገር ግን ከየት መጡ ሳይባል ዞምቢዎቹ መጥተው ያሳድዱታል። በሩንም ከቆለፈው በኋላ ዳንም ወደሱ ይመጣና ትናንት እዚህ መጥቶ እንደነበረና አነስ ያለ ቦታም እንዳዘጋጀ ይነግረዋል። ሊያመልጡባቸው የሚችሉት ጀልባዎች እንኳን ሳይቀር ተወስደዋል። በወንዙ ውስጥም መዋኘት ደግሞ የማይታሰብ ነው። ህፃኗ አኒም በድንገት እየተንቀሳቀሰች ሳለ ከተቆለፈው በሮች ጀርባ አንድ ዞምቢ ታገኛለች። ዞምቢውም የዳን ልጅ የሆነችው ፓትሪሻ ነበረች። ዳንም የሆነ ነገር ሊፈውሳት እንደሚችል እያሰበ ይጠብቃታል። ሚሼልም ሁሉንም በሮች ካጠናከረም በኋላ በሬዲዮ በኩል በኩባንያው ውስጥ ያሉት ጓደኞቹ ጋር ለመነጋገር ይሞክራል። እነሱም ባለሙያዎች እየመጡ መሆኑንና ፕሮቶኮሉን መከተል እንዳለበት ይነግሩታል። ውሻው መጮህ ሲቀጥል ማርሴ ደግሞ ኪችን ውስጥ ሞቷል። ወደ ዳን ስንመለስ እሳት ለማቀጣጠል እየሞከረ የሬዲዮ ጋዜጠኛውን በደሴቲቱ ላይ በኬሚካሉ የተጠቁት ሰዎች እንደ ህመምተኛ ወይም እንደ ተጎጂ አድርጎ አይመለከታቸውም። ይልቁንም ለህዝቡ እነዚህ ፍጥረታት እንዳያምኑ ከአሁን በኋላ ሰዎች እንዳልሆኑ መጥፋት ያለባቸው ጠላቶቻችን ናቸው እያለ ለህዝቡ ይናገራል። ዳንም ለሬዲዮ ጣቢያ በመደወል የተረፉ ሰዎች እንዳሉና እንዲረዳቸው ይጠይቃል። ይሁን እንጂ ጋዜጠኛው እንደተናገረው የተቀረው የዓለም ህዝብ ኢንፌክሽኑን እንደማይፈልገው ይናገራል። ዳንም ተበሳጭቶ ስልኩን ከዘጋው በኋላ ከአንድሬ ጋር እየተወያዩ ስለዚህ ነገር መፍትሄ መፈለግ እንዳለባቸው ይነጋገራሉ። ዳንም ስለ ጉዳዩ እያሰበ እያንዳንዱ ሰው የሚያመሳስለው ብቸኛው ነገር በውሃው ምክንያት እንደሆነ ይረዳል። ከጥቂት ቆይታዎች በኋላ ፓትሪሻን ይዘው ሲወጡ አንዲት ዞምቢ ዳንን ልታጠቃው ትሞክራለች። ዳንም ሊገላት ቢያስብም ነገር ግን ሊገላት ባለመቻሉ አዝኖ ይተዋታል። መኪና ውስጥ ገብተውም ይሄዳሉ። ቀጥሎም የባዮቴክ ኩባንያ አባላት የሆኑት እነዚህ ሁለቱ መንትዮች ደሴቲቱን ለዚህ ያበቁትና ያንን አደገኛ ኬሚካል ማዳበሪያ ያመረቱት ያሰራጩት እነዚህ ናቸው። የፈጠሩትን ዞምቢ ለመቆጣጠር ወይም ደግሞ መድኃኒት ለማግኘት ሲሞክሩ ነገር ግን የኬሚካሉ ተጽዕኖ የላቦራቶሪውን ሰራተኞች በሙሉ ወደ ዞምቢነት ይቀይራል። መንትዮቹም ከላይ እስከታች ታጥቀው ወደ ቦታው ይደርሳሉ። ሚሼልም ከክለቡ ጋር ከነበረው ስምምነት የተያያዘ ውሎችና ሰነዶችን ሙሉ በሙሉ እያቃጠለ የመዳበሪያውን ናሙና ብቻ በትንሹ ይይዛል። መንትዮቹም ወደሱ ይመጡና ያመጡትን ዕቃ ይሰጡታል። ውስጡም ያለው ነገር በ24 ሰዓታት ውስጥ የሚገድል መድኃኒት ያለው ሉል መሳይ ቅርጽ ያለው ነገር ነው። መንትዮቹም ሳይታሰብ በግድ አረንጓዴውን ነገር እንዲወስድ ያደርጉታል። ወደ ነዳን ስንመለስ ወደ ውሃው ፋብሪካው ደርሰው ህፃናን ደግሞ መኪና ውስጥ ትተው ይወርዳሉ። ውስጥም እንደገቡ አንድ አረንጓዴ ነገር የበቀለበት ዞምቢ በውሃ ውስጥ ይገኛል። ፓትሪሻም ከነሱ ታመልጥና ወደ ገንዳ ውስጥ ትገባለች። ዳንም ተከትሏት ወደ ገንዳ ውስጥ ሲገባ በድንገት ያ ዞምቢ ሊያጠቃቸው ይሞክራል። ነገር ግን ዳን ፓትሪሻን ሲያገኛት ዞምቢውም ወደ ኋላ ያፈገፍጋል። ይህም ታዲያ ዞምቢዎች እርስ በርሳቸው እንደማይገዳደሉና እንደማይጣሉ ያሳያል። ነገር ግን በዚህ መሃል አንድሬ ሲያመልጥ ሌሎች ዞምቢዎችም እሱን ማሳደድ ይጀምራሉ። ዳንም ፓትሪሻን ከውሃ ውስጥ ለማውጣት ይሞክራል። ነገር ግን ክንዷ ይገነጠላል። አንድሬ መኪናው ሲደበቅ ዳንም በስተመጨረሻ ይመጣና ዞምቢዎቹ ይከቡታል። ዳንም እያስፈራራቸው መኪና ውስጥ ከገቡም በኋላ የተቆረጠውን ክንዷን በመጠቀም የስልኳን ኮድ ለመክፈት ይሞክራል። በክንዷ ላይም ሳር የሚመስል ነገር እየበቀለ ነበር። ይህ ሁሉ ነገርም ሊፈጠር የቻለው በጎልፍ ተጫዋቾች ምክንያት እንደሆነ ይገነዘባል። መንትዮቹም ሁሉንም ማስረጃ ለማስወገድ በሳሩ ላይ ያሉትን ሉሎች መስባበር ይጀምራሉ። ዳንና አንድሬም ሚሼል ወደ ነበረበት ቤት ይሄዳሉ። ከዚያም ፓትሪሻን በማከማቻ ክፍል ውስጥ ቆልፈው አንድሬ ደግሞ አኒ ወዴትም እንዳትሄድ በሮቹን ተጠቅሞ ቦታውን ይዘጋዋል። ህንፃውንም መመርመር ሲጀምሩ ውሻውን ያገኙታል። በአሁኑ ሰዓት ደግሞ ውሻው ሙሉ በሙሉ ሳር ሆኖ ነበር። አኒም ማልቀስ ስትጀምር አንድሬም ወደ እሷ ሲሄድ ነገር ግን በቦታው አልነበረችም። ከዚያም እሷን ለመፈለግ ሲሄድ ዳን ደግሞ በቅርቡ የሚፈነዱትን በርካታ ቦምቦችን ያገኛል። ከሁሉም ጋር የሚገናኘውን መቆጣጠሪያ የያዘውን ክፍል ለማግኘት መሄዱን ይቀጥላል። እሱም የማዞር ስሜት እየተሰማው ነበረና የፓትሪሻን ክንድ ተጠቅሞ አይኖቹ ወደ አረንጓዴ ከመቀየራቸው በፊት እየቆጠረ ያለውን መቆጣጠሪያ ያቆመዋል። ከውጭ ያሉትን መንትዮች ምንም ነገር እየፈነዳ እንዳልሆነ አስተውለው ለመመርመር ወደ ክፍሉ ይገባሉ። በኪችን ውስጥም አኒ ተቀምጣ ያገኟታል። አንድሬም በፍለጋ ወቅት በአንድ በተቆለፈ ክፍል ውስጥ ወደ ዞምቢ የተቀየረው ሚሼልን ይመለከታል። በስተመጨረሻም እህቱን ካገኘ በኋላ ሊያመልጥ ሲል መንትዮቹ መንገዱን ይዘጉበታል። ከዚያም የአኒን አፍ ሸፍነው ለአንድሬ ከመዳበሪያው ልትሰጠው ስትል አኒ ዞምቢ ሆና የመንትያዋን ጣት ትነክሳለች። ዳንም ደርሶ አንደኛው መንትያ ሊያጠቃት ሲሞክር እሷም ስትከላከለው አንድሬም ሲጋፋት በዳን ትነከሳለች። ልክ አንድሬ ወደ ኋላ ሲመለስ በእግሩ ያንን ክብ ነገር ሲረግጠው ጭስ ይነሳል። ጭሱም በዳን ውስጥ ገብቶ እሱም ያሳደዳቸው ጀመር። ከደረሰባቸውም በኋላ አንድሬን ሊነክሰው ሲል የህፃኗ አኒን መኖር ተመልክቶ ወደ ኋላ ያፈገፍጋል። ወደ መንትዮቹ ስንመለስ አንደኛው መንትያ ወደ ዞምቢነት ተቀይራ ነበር። ከዚያም ሁለቱም እኩል በተመሳሳይ ሰዓት እርስ በርስ ይገዳደላሉ። አንድሬም ከዳን ኪስ ውስጥ የድሮን ስልክ ወስዶ ወደ ፓትሪሻ ስልክ ይደውላል። ስልኩንም ተጠቅሞ ሁሉንም ነገር የሚያብራራ ቪዲዮ በማዘጋጀት ዜና ላይ ያወጣዋል። ከዚያም ዳንን ከልጁ ጋር እንዲቆይ ወደ ማከማቻ ክፍል ይወስደዋል።
ብዙም ሳይቆይ መንግስት ሄሊኮፕተሮችን ይልካል። ወታደሮቹም ፍሌምስ ሮቨር የተባለ እሳት በሚያወጣ መሳሪያ ዞምቢዎችን ያስወግዳሉ። አንድሬም ለእርዳታ ወጥቶ የፓትሪሻን እጅ ደግሞ ለምርመራ ይወስደዋል። ይሁን እንጂ ወታደሮቹ ሌላ አንድ የተረፈ ሰው ወደ እነሱ ሲመጣ ባለማወቅ በጥይት መተው ይጥሉታል። የአኒ አይኖችም እዛው ባለበት በአረንጓዴነቱ ይቀጥላል። አንድሬም ከወታደሮቹ ይደበቃል። ምክንያቱም ወታደሮቹ በደሴቱ ላይ የሚገኙ ሰዎች ሙሉ በሙሉ በሽታው ያለባቸው ሆነ የሌለባቸው ያለምንም ልዩነት እየገደሉ ይገኛሉ። የመጡበትም ዋነኛ ምክንያታቸው ሰዎችን ለማዳን ሳይሆን ወረርሽኙ ወደ ሌላ ቦታዎች እንዳይስፋፋ ለማድረግ ደሴቲቱን ሙሉ በሙሉ ለማጽዳት ነበር። ወታደሮቹም ወደነ ፓትሪሻ በመሄድ ዳንና ፓትሪሻን አግኝተው በሰዓቱ ያጠፋቸዋል። የህዝብ ደህንነት ሚኒስትሩ ወረርሽኙን ሙሉ በሙሉ እንደተቆጣጠሩት ለሁሉም ያሳውቃል። ነገር ግን እዚህ ጋር የባዮቴክ ኩባንያ አርማ ካለው ኩባያ ሲጠጡ ታይተዋል። ሚኒስትሩም ለገንዘብና ለፖለቲካ ጥቅም ሲል ለባዮቴክ ኩባንያ ፍቃድ የሰጣቸውና ወረርሽኙ ሲከሰትም ማስረጃ ለማጥፋት ወታደሮችን የላከው እሱ ነበር። አንድሬም ከህፃኗ ጋር እየተንከራተተ በድንገት ከወንዙ ውስጥ በአኒ ሞግዚት የሚመራ የበጎ ፈቃደኞች ጀልባን ይመለከታል። ከነሱ ጋርም ከተገናኘም በኋላ ደሴቲቱን ለቀው እየወጡ በአሁኑ ሰዓት የፓትሪሻ እጅ ስለማያስፈልገው ወደ ውሃ ውስጥ ወርውሮ ይጥለዋል። ነገር ግን ይህንን ማድረጉ አንድ አሳ ይህንን ሲመገብ እሱም ወደ ዞምቢነት ይቀየራል። ምናልባት ሌሎች አሳዎችም በዚህ መንገድ ሊቀየሩ ይችላሉ። ወይ ጣጣ! አሳዎቹስ ቀጥሎ ምን ያደርጋሉ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ፊልሙ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የዚህ ድንቅ ፊልም ቻናል ቤተሰብ መሆን ትችላላችሁ።